አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ በዚህ ተረፍረፍ ይበልኝ። ሀገራችንን አላህ ሰላም አላህ ያድርግልን። እንግዲህ ሀገራችን በርበሬ እስኪው ሲያምር ጓደኛዬ ባለፈው ኢትዮጵያ ገብታ ነበር። እንግዲህ በርበሬ ይዛ መታ ነበረ። ከዛ ትንሽ አካፍላኝ ቀለል ያለ የቂጣ ፍርፍር እየሰራሁኝ ነው። ነገ ቅዳሜ ነው። ያው ቅዳሜ ጓደኞቼ ጋር አገናኛለሁኝና እንግዲህ ጓደኛዬ ጨጨብሳ ይዘሽልኝ ነው ቶሎ ብላኝ። በነገራችን ላይ ቅቤ አይደለም ይሄ ቅቤ አይደለም ዘይት ነው። ቅቤውን አጋጣሚ ረስቸው መጥቼ ነው እና ጓደኛዬ እስኪ ቆርሷን ልስራላት ብዬ ፍርፍር እየሰራሁላት ነው። እውት እንግዲህ የቂጣ ፍርፍር እላችኋለሁ። እንግዲህ በአንድ እጄ ይዤ በአንድ እጄ ነው የምቀርጸው። ታውቁታላችሁ የእኛን ስራ እንግዲህ እንዳችሁት ቀለል ያለ የቂጣ ፍርፍር አሰራር ቁርሳችሁ የመዳም ቤት ያላችሁ ልጆች እንግዲህ ራሳችንን እንጠብቅ። እኛ ለራሳችን ታልቆም ማንም ለእኛ ይቆምልንና ስለዚህ እንደዚህ ቀለል አድርገን ቁርሳችንን ሰርተን እንበላለን ማለት ነው። በርበሬ ካለን እና ቀለል ያለ የቂጣ ፍርፍር አሰራር እላችኋለሁ ውዶችዬ። ያውላችሁ እንዲህ አድርገን ጨቅጨቅ አድርገን ቁርሳችንን በልተን እንግዲህ ተታች ተላይ ተፎቅ ተመሬት እያልን መስራት ነው። ደከመኝ ምናለኝ የለም እንግዲህ ያው እንደዚህ በሚያምር በእነሱ ቅቤ ቢሰራ ምርጥ ነው። ቅቤ ባለፈው ሰርቼ ነበር ግን አልቀረጽኩትም፣ አላሳየኋቸውም፣ ይቅርታ። ዛሬ ግን እዛ አይደለሁም ሌላ ቦታ ቤት ቀይሬ የሚበላ የለም ነበረ። ለጓደኛዬ ልሰራ ትንሽ በርበሬ እናንተ ይዤ ነበር። ያችን እንደ ነገሯ በዘይት ሰራኋት ማለት ነው። እና ያው እንግዲህ እንደምታዩት የቂጣ ፍርፍር አገራችን አላስታወሳችሁም? ሀገራችንን ትዝ አላላችሁም? ምን ትዝ አለኝ ስታው የቂጣ ፍርፍርን ሳይ የጧት ቁርስ እኔ ሁልጊዜም ፍርፍር ነው ደስ የሚለኝ፣ ወይ እንጀራ ፍርፍር ወይ ቂጣ ፍርፍር። ስለዚህ በዚህ በሚያምር መልኩ ዋው ማሻአላህ እንዳትቀኑ ግን እንዳትቀኑ እንዲህ አድርጌ ለጓደኛዬ ቁርሷን ይዤላት ሊሄድ ነው። ቁርስ አልበላሁም። ቁርስ አዘጋጅተሽ ቆይኝና አንድ ላይ ነው የምንበላው ብላኛለች። እንደዚህ አድርጌ ቁርሳችን እንግዲህ አዘጋጅቻለሁ። ስትመጣ እንበላለን ማለት ነው። እንግዲህ ይኸው ቀለል ያለ የቁርስ አዘገጃጀት አያችሁት። እንዲህ አድርጋችሁ በልታችሁ ወደ ስራችሁ ነው እንግዲህ ውድ ፋሚሊዎቼ እንግዲህ እንደወደዳችሁ አልጠራጠርም። እናንተ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየኩ በሌላ ቪዲዮ እስከምመጣ ቻው፣ ደህና ሁኑ፣ ደህና እንገናኝ።